ክርስቲያኖች እንደሚሉት ኢየሱስ ለኃጢአታችን ሞተ ይላል። እውነት እንደው ከምር ኢየሱስ ወዶና ፈቅዶ ነው ለነሱ ኃጢአት የሞተውን የሚለውን ከራሱ ንግግር እንመልከት ማለት ነው ምን ያክል ፍቃደኛ እንዳልሆነ። ኦኬ ሉቃስ ወንጌል ምዕራፍ 23 ከቁጥር 34 ላይ ኢየሱስ ክርስቶስ ይሰቀል ተብሎ በተነገረበት ጊዜ ምን አለ ኢየሱስ ራሱ? ኢየሱስም እንዳለ አባቱ የሚያደርጉትን አያውቁምና ይቅር በላቸው። እነማን? እነዛ ይሰቀል ብለው የተናገሩትን ሰዎች ይቅር በላቸው አያውቁምና ብሎ ኢየሱስ ክርስቶስ ተናገረ። ያን በተናገረበት ሰዓት እነርሱም ልብሱን በዕጣ ተካፈሉት። ይሄ ክፍል ኢየሱስ ክርስቶስ ለመሰቀል ፍቃደኛ እንዳልሆነ በግልጽ የሚያሳይ ክፍል ነው ማለት ነው። አምላክ ሆይ ይቅር በላቸው አላቸው። ግልጽ ነው። ከዛ ኢየሱስ ክርስቶስ ይቀጥላል። ማቴዎስ ወንጌል 27:46 ላይ በ9 ሰዓት ገደማ ኢየሱስ ድምጹን ከፍ አድርጎ ኢየሱስ ክርስቶስ ጮሆ ኤሎሄ ኤሎሄ ለማ ሰበቅታኒ እያለ በታላቅ ድምጽ ይጮህ ነበር። ትርጓሜውም አምላኬ አምላኬ ስለምን ተውከኝ? ለምን አሳልፈህ ትሰጠኛለህ? ከዚህ ጭንቅና ከዚህ መከራ አድነኝ። ሰቡት አንድ አካል ፍቃደኛ ቢሆን ኑሮ ለነሱ መስዋዕት ከሆነ ወዶና ፈቅዶ ቢሆን ኑሮ አምላኬ ከዚህ መከራ አድነኝ ለምን ብሎ ይጮሃል? ለምን ብሎ አምላኩን ለምን ላምለኩ ይጸልያል? ለምን ከመከራ አድነኝ ለምን ማለት ይተበቅባታል። ኦሬዲ እኮ ህይወቱን አሳልፎ ሰጥቷል ለናንተ ሲል አይደል? ፍቃደኛ ቢሆን ኑሮ አንድ ምስኪን ግለሰብ በግድ አስገድደው እንደዛ ሲያደርጉት እውነት ለናንተ ብሎ ነው ወይ ሲባል ለናንተ ብሎ እንዳልሆነ በግልጽ ቋንቋ የሚናገር ግልጽ ነው። ለናንተ ፈቅዶ አይደለም። ልክ እናንተ እንደምታስተምሩን ለናንተ ብሎ አይደለም